አዲሱ የኢትዮጵያ የወንጀል ስነ ስርዓት እና የማስረጃ ህግ ማወቅ ያለባችሁ ዋና ዋና ይዘቶች። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ በሀገራችን የፍትህ ስርዓት ላይ ትልቅ ለውጥ ስለሚያመጣው አዲሱ የፌዴራል የወንጀል ስነ ስርዓት እና የማስረጃ ህግ እናገራለን። ለ60 ዓመታት ያገለገለው የ1952ቱ ህግ የሚያካተው ይህ አዲስ ህግ በእያንዳንዱ ዜጋ ህይወት ላይ ቀጥተኛ ተጽዕኖ ያላቸውን አዳዲስ አሰራሮችን ይዟል። ዛሬ በዚህ ቪዲዮ ማወቅ ያለባችሁን ዋና ዋና ነጥቦችን እናያለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ አዲሱ የፌዴራል የወንጀል ህግ ስነ ስርዓት እና የማስረጃ ህግ ክሪሚናል ፕሮሲጀር ኤንድ ኤቪደንስ ሎው ዋና ዋና ይዘቶች። የመጀመሪያው ይዘት የወንጀል ስነ ስርዓት ህግና የማስረጃ ህግ መዋሃዱ ነው። ቀደም ሲል የወንጀል ስነ ስርዓት ህግ እና ማስረጃ ህግ ተለያይቶ የማስረጃ ህጉ በረቂቅ ደረጃ ብቻ ለረጅም ጊዜ ቆይቶ የነበረ ቢሆንም አዲሱ ህግ ሁለቱንም በአንድ ላይ አጣምሮ ይዟል። ይህ በመሆኑ በወንጀል ፍትህ ስርዓቱ ላይ ግልጸኝነትና ቀልጣፋነትን ይፈጥራል። አዲሱ ህግ ግን ሁለቱንም ፕሮሲጀር ኤንድ ኤቪደንስ በአንድ ላይ በማካተቱ የወንጀል ምርመራና የክስ ሂደት ከማስረጃ አቀራረብ ጋር በተቀናጀ መልኩ እንዲመራ ያደርጋል። ሌላኛው ይዘቱ የልዩ ልዩ የምርመራ ዘዴዎች ናቸው። ዘመናዊና የተወሳሰበ ወንጀሎችን ለምሳሌ የሽብርተኝነት፣ የሙስና፣ የድንበር ተሻጋሪ ወንጀሎችን ለመከላከል የሚያስችሉ የምርመራ ዘዴዎችን ፈቅዷል። የቴክኖሎጂ ለውጥን የሚያገናዘበ ሲሆን የዲጂታል እና የኤሌክትሮኒክስ ማስረጃዎችን ለምሳሌ የቪዲዮ ምስሎችን፣ የድምፅ ቅጂዎችን፣ የኮምፒውተር መረጃዎችና የማህበራዊ ሚዲያ መልእክቶችን እንደ ትክክለኛ ማስረጃ እንዲቀርቡ ህጋዊ መሰረት ሰጥቷል። ሌላው ይዘቱ የምርመራ ዘዴዎችና የሰብአዊ መብት ጋር በተያያዘ ነው። የምርመራ ዘዴዎችን እንደ ስልክ ጠለፋና የድብቅ ክትትል ያሉ ዘመናዊ የምርመራ ዘዴዎችን በምን አይነት ጥብቅ የህግ ማዕቀፍና የፍርድ ቤት ፍቃድ መከናወን እንዳለባቸው ይደነጋል። የተጠርጣሪ መብቶችን ተጠርጣሪዎች በቁጥጥር ስር ሲውሉ ያላቸውን መብት፣ የምርመራ ገደብና በምርመራ ወቅት ጠበቃ የማግኘት መብታቸውን በግልጽ ያስቀምጣል። በተጨማሪ የያዛቸው ይዘቶች የማስረጃ ህግ ማሻሻሎች ናቸው። የኤሌክትሮኒክስ ማስረጃዎች እንደ ዋነኛ ማስረጃነት ከመቀበል ጀምሮ በግዳጅ ወይም በድብደባ የተገኘ የእምነት ቃል በማስረጃነት እንዳይቀርብ የሚከለክሉ የሰብአዊ መብት ድንጋጌዎችን አጠናክሯል። በተጨማሪ በዚህ በይዘት ደረጃ የተካተተው የአቃቤ ህግ ስልጣንና ክስ መመስረት ነው። የክስ መመስረት ጋር ተያይዞ ወይም የክስ ድርድር የምንላቸው አንዱ የክስ ድርድር ጋር ይህ ትልቅ ለውጥ ሲሆን አንድ ተጠርጣሪ ጥፋተኝነቱን አምኖ ከአቃቤ ህግ ጋር በመደራደር ቅጣቱ እንዲቀልለት ወይም ክሱ እንዲቋረጥለት የሚያስችል ስርዓት ነው። ይህ የፍርድ ቤቶች ላይ ያሉ ጫናዎችን ይቀንሳል። ክስ ማንሳት ወይም ማቋረጥ አቃቤ ህግ ክስ ለማንሳት የሚቻልባቸውን ምክንያቶችና ቅድመ ሁኔታዎችን በዝርዝር ያስቀምጣል። ይህ አሰራር ተከሳሹ ለሚፈጽመው ወንጀል የጥፋተኝነት እምነት በመስጠት ከአቃቤ ህግ ጋር ድርድር የሚያደርግበት ነው። ይህም የፍርድ ቤቶችን የስራ ጫና ይቀንሳል፣ የመንግስት ወጪና ጊዜን ይቆጥባል። ተከሳሹም የቅጣት ቅናሽ የሚያገኝበትን የሚያስችል እድል ይፈጥራል ማለት ነው። በዚህ የወንጀል ስነስርዓት ውስጥ የተካተተው የምስክሮችና የጥቆማ ሰጪዎች ጥበቃ ነው ማለት ነው። በወንጀል ሂደት ውስጥ ከፍተኛ ተጽዕኖ የሚያሳድረውና የምስክሮች ደህንነትን ለማረጋገጥ አዳዲስ ድንጋጌዎችን ይዟል ማለት ነው። ምስክሮች በቪዲዮ ኮንፈረንስ ምስክርነት እንዲሰጡ ወይም ማንነታቸው ተሸፍኖ እንዲመሰክሩ የሚያስችል ስርዓቶችን ዘርግቷል። በከባድ ወንጀል ላይ መረጃ የሚሰጡ ጥቆማ ሰጪዎችና ምስክሮች ከበቀልና ከጥቃት እንዲጠበቁ የሚያስችል የህግ ከለላ ተካቶበታል ማለት ነው። በተጨማሪ የተካተተው ይዘት የጊዜ ቀጠሮና የዋስትና መብት ነው ማለት ነው። ህጉ በምርመራ ወቅት የሚሰጠውን የጊዜ ቀጠሮ አሰጣጥ ግልጽ በማድረግ ተጠርጣሪዎች ያለ አግባብ
ለረጅም ጊዜ እስር ላይ እንዳይቆዩ የሚገድብ ድንጋጌዎችን ይዟል። እንዲሁም የዋስትና መብት በተመለከተም ወጥ የሆነ አሰራር እንዲኖር ደንግጓል ማለት ነው። የፍርድ ቤት ስነስርዓትና ቅልጥፍና ጋር ተያይዞም በዚህ ስነስርዓት ህግ ውስጥ የተካተተበት ሂደት ነው ያለው። የቅድመ ችሎት ስብሰባ ክርክሩ ከመጀመሩ በፊት ግልጽ የሆኑ ነጥቦችን ለመለየትና ሂደቱን ለማቀላጠፍ የሚረዱ አሰራሮችን አሳውቋል። የጊዜ ቀጠሮ አሰጣጥ የምርመራ ጊዜ ቀጠሮ አሰጣጥ ላይ ጥብቅ ቁጥጥር በማድረግ ተጠርጣሪዎች ላይ ያለ ፍርድ ለረጅም ጊዜ እንዳይታሰሩ የሚያደርግ ድንጋጌዎችን ይዟል ማለት ነው። በዚህ ስነስርዓት ህግ ውስጥ ሌላ የተካተተው ይዘት የአቃቤ ህግና የፖሊስ ሚና ጋር በተያያዘ ነው ማለት ነው። በምርመራ ሂደት ውስጥ በፖሊስ እና በአቃቤ ህግ መካከል ያለውን ግንኙነት ግልጽ ያደርጋል። በተለይ አቃቤ ህግ በምርመራ ሂደት ላይ ያለውን የክትትልና ቁጥጥር ስልጣን ያጠናክራል ማለት ነው። በዚህ የስነ ስርዓት ውስጥ በተጨማሪ በቦልድሊ የተያዙት የተጎጂ መብት ጋር የተያዙ መብቶች ናቸው ማለት ነው። ወንጀል የደረሰበት ሰው በፍትህ ሂደት ውስጥ ያላቸው ተሳትፎና ጉዳታቸውን ማካካሲያ መንገድ የሚደረግላቸውን ጥበቃ ትኩረት አግኝቷል ማለት ነው። ይህ ህግ በሀገሪቱ የፍትህ ስርዓት ላይ ከፍተኛ ለውጥ ያመጣል ተብሎ የሚጠበቅ ሲሆን አፈጻጸሙ ህገ መንግስትና ከዓለም አቀፍ ሰብአዊ መብት ድንጋጌዎች ጋር የተጣጣመ እንዲሆን ታስቦ የተዘጋጀ ነው ማለት ነው። እነዚህ አጠቃላይ ነጥቦች አዲሱ ህግ ጥቂት ማሳያዎች ናቸው። ህጉ ወደ ተግባር ሲገባ የፍትህ ስርዓቶች ላይ ትልቅ ለውጥ ያመጣል ተብሎ ይጠበቃል ማለት ነው። እናንተስ ከነዚህ ለውጦች መካከል የትኛው በይበልጥ አስፈላጊ ይመስላችኋል? አስተያየት ካላችሁ ኮሜንት ላይ ማስፈር ትችላላችሁ። በተለያዩ ወይም በቀጣዩ ቪዲዮዎች ላይ ያሉ የህግ ክፍሎችን በዝርዝር የምናገርበት የህግ ግንዛቤ የምንለዋወጥበት ይሆናል። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እናመሰግናለን። የዛሬው የህግ ግንዛቤ መድረካችን በዚህ ይጠናቀቃል። መልካም ጊዜ